እግዚአብሔር ሆይ አንተ ታማኝ ለቃል ታማኝ አንተ ቃልን የምታጥፍ አይደለም አባ በቃል መሰረት አባት ሆይ ለልጆች በመፈለግ ላይ ለደከሙ በማንኳኳት ላይ ለደከሙ አባት ሆይ በመለመን ላይ ለደከሙ አባ በኢየሱስ ካንተ ዘንድ የፈለጉት ካንተ ዘንድ የለመኑት ካንተ ዘንድ ያንኳኩት ነገር በኢየሱስ ስም እንዲሆንላቸው ጸልያለሁ። ሰላም በዓለም ዙሪያ ሆናችሁ ይህንን ቪዲዮ የምትመለከቱ የጌታ ቤተሰቦች እንዴት ናችሁ? ዛሬ እግዚአብሔር እርዳን አገዘን የልቡን ሐሳብ እንድናደምጥ ፍቃዱን እንድናደምጥ እግዚአብሔር ጊዜ ሰጠን። የእግዚአብሔር ስም የተባረከ ይሁን። ዛሬ ደግሞ እግዚአብሔር ያስገርመናል፣ በቃሉ ይናገረናል፣ ይገስጽናል፣ መንገድ ያሳየናል፣ የሱን ጥበብ ይገልጥልናል። ከልባችሁ እንድታደምጡኝ በጌታ ፍቅር አሳስባችኋለሁ። መጽሐፍ ቅዱስ የያዛችሁ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ያለውን የእግዚአብሔርን ሐሳብ አካፍላችኋለሁ። በዚህ ቃል ውስጥ እግዚአብሔር ለሕይወታችሁ ያለውን ሐሳብ ለሕይወታችሁ ያለውን ፍቃድ እንደሚገልጥላችሁ አምናለሁ። ባስተውሎት እንድትከታተሉኝ በጌታ ፍቅር አሳስባችኋለሁ። እንዲህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም የሚያንኳኳ ይከፈትለታል ይላል። ኢየሱስ ጌታ ነው። የሚለምን ሁሉ ምን ያደርጋል? ይቀበላል። የሚፈልግም ደግሞ ያገኛል፣ የሚያንኳኳም ደግሞ ይከፈትለታል ይላል። እዚህ ጋር አስተውላችሁ የእግዚአብሔርን ሐሳብ እንድትይዙ ፈልጋለሁ። ለምኑ፣ ፈልጉ፣ አንኳኩ። እነዚህ ነገሮች መለመን የአንድ ጊዜ ጉዳይ እንዳልሆነ፣ መፈለግም ደግሞ የአንድ ጊዜ ጉዳይ እንዳልሆነ፣ ቀጥሎ ማንኳኳትም ደግሞ የአንድ ጊዜ ጉዳይ እንዳልሆነ እንድታስቡ ፈልጋለሁ። ከፋች አለ ከተባላችሁ ማንኳኳታችሁ እስከምን ድረስ ነው ሊሆን የሚገባው? ነገሩ ለእናንተ ምን ያህል ያስፈልጋል? አሁን ጉዳዩ የምትፈልጉት ነገር ላይ ነው። አሁን ጉዳዩ የምታንኳኩለት ጉዳይ ላይ ነው። የእናንተ መቆየት የእናንተ መዘግየት የሚለካው በምትፈልጉት ነገር ዋጋ ላይ ነው። የምትፈልጉት ነገር ምንድን ነው? ጊዜ ሰጥቶ ለመፈለግ፣ ጊዜ ሰጥቶ ለማንኳኳት፣ ጊዜ ደግሞ ሰጥቶ ለመለመን የምትፈልጉት ነገር ምን ያህል ለእናንተ ያስፈልጋል? ይሄ ጥያቄ መሰረታዊ ጥያቄ ነው። በሕይወታችሁ አስቀድማችሁ ልትፈልጉት ከምትነሱት ነገር በላይ የምትፈልጉት ነገር ለእናንተ ምን ያህል ያስፈልጋል? ይሄንን ለራሳችሁ አስቀድማችሁ መንገር አለባችሁ። የምትፈልጉትን ነገር ለማግኘት ከናንተ የሚፈልግ ይፈርታልና የምትፈልጉትን ነገር ለማግኘት እስከ የትኛው ጥግ ድረስ ነው የምትሄዱት? አንድ ጊዜ መንፈሳዊ አባቴ በህይወቴ ዘመን ሁሉ ማረሳው አንድ የህይወት ቴስቲሞኒ የዛሬ 9-10 ዓመት አካባቢ ትዝ ይለኛል። የገና በዓል ላይ የሥነ ጽሑፍ ቲሞች ነበሩና ለገና ፕሮግራም አዘጋጅተው ነበር። በዚያ ስፔሻል ፕሮግራም ላይ መንፈሳዊ አባቴም ኢንቫይት አድርገውት ነበረ። አንዳንድ ጥያቄዎችን ሊጠይቁት መድረክ ላይ ቁጭ አድርገው ሲጠይቁት ነበርና የእግዚአብሔር ጸጋ እንዴት ወደ ህይወቱ እንደመጣ ከእግዚአብሔር ኃይል ጋር ከእግዚአብሔር ጸጋ ጋር እንዴት ኢንካውንተር እንዳደረገ የእግዚአብሔርን ጸጋ እንዴት እንደተገናኘው ይሄ አሁን ለብዙዎች ፈውስ የሆነው የእግዚአብሔር ጸጋ እንዴት እንደተገናኘው በዛ ጊዜ ላይ ሲያወራ አንድ ነገር ልቤ ውስጥ ቀረ። ያም ነገር ምንድነው? አገልግሎት ነበረኝ። አገልግሎቴ ሁሌ ተመሳሳይ ሆነ። ያልሄድኩበት ክፍለ ሀገር የለም፣ ሁሉም ቦታ እሄዳለሁ። አንድ ቀን በጣም ምርር ብሎኝ ነበረ። እግዚአብሔር ሆይ ካልቀባኸኝ ዛሬ አንሉር፣ እኔ ለእግዚአብሔር ክብር ካልኖርኩኝ በውስጥ ያለው ክብሩ ጸጋው ካልተገለጠ መኖሬ ትርጉም የለውም። በጣም ለቅሶ ውስጥ እንደነበረ ይህንን ጊዜ አስታውሶ ለኛ ለወጣቶች በዛ ጊዜ ለነበርን ወጣቶች ይነግረን ነበርና ጌታ ሆይ ተጠቀምብኝ እያልኩኝ ነበርና ግደለኝ እያልኩኝ ያው ሰው እንደሚተኛው ተኛው አለ። ጠዋት ስነሳ አልሄድኩም፣ አልወሰደኝም ጌታ
እና በዛውን ሰዓት ተደወለልኝና አንድ አገልግሎት ወደ ሆሳና ነው ሄድኩኝ። ለዝማሬ እድል ተሰጥቶኝ መዘመር ጀመርኩኝ። የዘመርኩ በቃል የሚያገለግሉ አገልጋዮች መተው እንዲያገለግሉ ፕሮግራሙ አስተባባሪዎች ይጠብቁ ነበር። ረጅም ደቂቃ ከጠበቁ በኋላ በዚህ ሰዓቱ የሚያገለግለው አገልጋይ ሊመጡ አልቻሉም እና እኔም ማይኩን ልሰጣቸው ወደ እነሱ ብጠጋ እነሱ አገልግል የሚል ነገር ነበር ሲናገሩ የነበረውና በፍርሃት ውስጥ ሆኜ እግዚአብሔር የሚያሳየኝን ቀጥታ መናገር ጀመርኩኝ። አይኖቼ ተከፈቱ። በሰዎች ላይ ጦጣ እባብ ምን ማላየው ነገር አለ። በጌታ በኢየሱስ ስም መቃወም መገሰስ ጀመር። አጋንንቶች ከሰዎች ላይ መውደቅ ጀመረ። ለዝማሬ ተጋብዤ እጄ የእግዚአብሔር ክብር በኃይል ተገለጠ። ብዙ ሰዎች ከአጋንንት ስራት ተፈቱ። በሰዓቱ የነበረውን የአስተባባሪዎችን ደስታ ያነሳ ሲናገር በዚያውን ስፍራ ላይ ደግሞ ንስሐ እየገባ ጌታ ሆይ ይቅር በለኝ ማታ ያልኩን እያለ የተናገረውን አስታውሶ ነግሮናልና አሁንም ጊዜ ሰተን የምንፈልጋቸው ነገሮች ሁሉም ነገሮች ውድና የከበሩ ነገሮች ናቸው። አንድ ሰው እጁ ላይ የከበረ ነገር ይዞት እያለ ሳያስበው ዳይመንድ ወደቀበት። በዛው ሰዓት ደግሞ አንድ ሰው ደግሞ ልክ እንደዚሁ ብረት ይዞ ነበር፣ ወደቀበት። አካባቢው ላይ እንዳለ ያውቃል። ዝቅ ቢል ሊያገኘው እንዳለ ቢፈልገው ሊያገኘው እንዳለ ያውቃል። እስቲ ከሁለቱ የትኛው ነው ትኩረት ሰጥቶ ጊዜ ሰጥቶ ሊፈልግ የሚችለው? ዳይመንድ የጣለው ኦኬ በቃ ብሎ አንድ ብር እንደጣለው ሰውዬ ትቶ ይሄዳል ብዬ አላስብም። ለምን? የወደቀበት ዳይመንድ ነው፣ የከበረ ነገር ነው። አንዳንድ ጊዜ በቤታችሁ የምትወዱት የምትፈልጉት ነገር ተሰውሮባችሁ አልጋችሁን፣ ሶፋችሁን፣ ምንጣፋችሁን ገለባብጣችሁ የፈለጋችሁበትን ጊዜ ትዝ አይላችሁ? እግዚአብሔር ፈልጉ ሲል የሚፈልግ ሁሉ ያገኛል ብሏል። የናንተ በመፈለግ ውስጥ መዘግየት ዲፔንድ የሚሆነው በምትፈልጉት ነገር ላይ ነው። ምንድነው የፈለጋችሁት? ምንድነው እየለመናችሁ ያላችሁት? ልመና ሲባል ወደ ልባችሁ የሚመጣው ምንድነው? እኔ ወደ ልቤ የሚመጣው በቤተ መቅደስ ደጅ ላይ መጽዋዕትን የሚለምኑ ሰዎች ወደ ልቤ ይመጣሉ። በየመንገድ ዳር ላይ የሚለምኑ ወደ ልቤ ይመጣሉ። ከነዚህ ሰዎች አንድ ነገር እንድንማር ፈልጋለሁ። ያም ነገር ምንድነው? ትጋት። ልመና ልክ እንደነሱ ነው። ዛሬ ይመጣሉ፣ አንድን ሰው ይለምናሉ። ያ ፊቱን አጥቁሮባቸው ቢሄድ ጉዳያቸው አይደለም፣ ይተውትና ሌላውን ደግሞ ይለምናሉ። ሌላውም ደግሞ ትቷቸው ቢሄድ አሁን ተስፋ አይቆርጡ፣ እንደሚያገኙ ያውቃሉ። እንደሚያገኙ ስለሚያውቁ ነው የሚለምኑት። ይሄንን ላይፍ ኤክስፒሪየንስ አድርገውታል። ለምነው እንደማይቀበሉ ቢያስቡ ኖሮ ይቆማሉ፣ ፖዝ ያደርጋሉ። አስተውላችኋል? ብዙ ሰው የማይሰጣቸው ይመስላችኋል። አንዱ መኪና ጋር ሄደው ሲለምኑ የተከለከሉ ይመስላችኋል። አንዱ ጋር ሄደው ሲለምኑ፣ ነገር ግን በዚያ ሁሉ መንገድ ውስጥ አልፈው እንደሚቀበሉ ያውቃሉ። መከልከላቸው መለመናቸውን አያስቆምም። የሚለምኑት እስከመቼ ነው ካላችሁኝ፣ እስኪቀበሉ ድረስ። በቤተ መቅደስ ደጅ ላይ ምጽዋትን የሚለምኑ ሰዎችን ደግሞ ተመልከቱ። ሰዎችን አስተዛዝደው መቀበል በሚፈልጉት ስም ይለምናሉ። በማርያም ቀን ስለ ማርያም፣ በገብርኤል ቀን ስለ ገብርኤል እያሉ ይለምናሉ። እነዚህ ለማኞች ለማኝ ያስባላቸው ነገር ተስፋ ስለማይቆርጡ። ተስፋ የሚቆርጥ ለማኝ ሊባል አይችልም። ጠየቀ፣ አጣ፣ ሄዳ። ለማኝ ያስባላቸው በመቆየታቸው። የሚለምን ደግሞ መጽሐፉ ሲናገር ይሰጠዋል። አንዳንድ ጊዜ ሰዎች በመለመን ውስጥ ጊዜ እያጠፉ ሊመስላቸው ይችላል። እግዚአብሔርን በመለመን ውስጥ የምንጠይቀውን ነገር የምንሸከምበትን ብርታት ነው እግዚአብሔር የሚሰጠን። መለመን ለአንዳንድ ሰው በጣም በቃ የሆነ ነገር ነው የሚመስለው። የምትፈልጉትን ነገር መሸከም የምትችሉበትን ኃይል እስክታገኙ ድረስ አትቀበሉ። የሚመጣው ነገር ምን ሊያደርግላችሁ ነው? ጌታ ሆይ ስጠኝ አላችሁ፣ መኪና ስጠኝ አላችሁ፣ ቤት ስጠኝ አላችሁ። ከዛስ? አያችሁ፣ ከእግዚአብሔር ዘንድ የምትቀበሉት ሁሉንም ኦን ታይም ነው። መጽሐፍ ሲናገር በጊዜው ሁሉን ውብ አድርጎ ሰራው ይላል። ዛሬ ለመናችሁት ነገር ላይሰጣችሁ ይችላል። ነገ እያላችሁ እየጨመራችሁ ስትሄዱ በዛው ውስጥ ልትቀበሉ ስላለው ነገር ባህሪያችሁ ይስተካከላል። የምትቀበሉበትን ኢንቫይሮንመንት በህይወታችሁ ክሬት ታደርጋላችሁ። የምትለሙት ነገር መጥቶ በህይወታችሁ ላይ ጥፋትን እንዲያመጣ እግዚአብሔር አይፈልግም። የምትለሙት ነገር እናንተን የሚያጠፋ ከሆነ እግዚአብሔር ወደ እናንተ አይሰደውም። ለምኑ ሲል ጊዜ እንዳለ እንታስቡ የአባቴ ብሩካን ላሳስባችሁ እወዳለሁ። ስትፈልጉ ትቆያላችሁ። በምትቆዩበት ጊዜ
ባህሪ ክሬት ታደርጋላችሁ። በውስጣችሁ ሳታስቡ ጽናትና በውስጣችሁ ትዕግስትን ይዛችሁ ነገሩን አግኝታችሁ ትወጣላችሁ። በመለመን ውስጥ ተቀመጡ፣ ታተርፋላችሁ። በማንኳኳት ውስጥ ቆዩ፣ ይከፈትላችኋል። በመፈለግ ውስጥ ቆዩ፣ ታገኛላችሁ። ኢየሱስ ጌታ ነው። በዚህ አጋጣሚ በእግዚአብሔር ኃይል ተቀብታችሁ ማገልገል የምትፈልጉ ሰዎች፣ በኃይል መገለጥ የምትፈልጉ ሰዎች በዚህ ቃል መሰረት በፊቱ ሁኑ፣ ፈልጉ። ጸሎት ውስጥ የሌለ ነገር የለም። ጸሎት ውስጥ የፈለጋችሁት ሁሉ ነገር አለ። የጠየቃችሁት ሁሉ ነገር አለ። ለሁሉም የሚያስከፍለውን ክፍያ በመክፈል ለሁሉም የሚያስፈልገውን ባህሪ በማዳበር ለሁሉም የሚያስፈልገውን ትዕግስት በማዳበር ሁሉንም ከእግዚአብሔር ዘንድ ትቀበላላችሁ። እግዚአብሔር ዘመናችሁን ይባርክ። ይህንን ሕያው ቃል ስለሰማችሁ አመሰግናለሁ። በዚህ ቃል መሰረት ጸልየን የዛሬውን በዚህ እንቋጫለን። እስቲ አብረን እንጸልይ። ሃሌሉያ። ኢየሱስ አባት ሆይ እናመሰግናለን። ስም ይባረክ። ፈልጉ፣ ለምኑ፣ አንኳኩ አልከን። ሃሌሉያ። የሚለምን ይቀበላል፣ የሚፈልግ ደግሞ ያገኛል፣ የሚያንኳኳም ይከፈታል አልከን። አባት ሆይ ያለ መደከም፣ ያለ መታከት፣ ያለ መሰልቸት አባት ሆይ በጌታ በኢየሱስ ስም ያንተን ነገር አንተ በምትፈልገው ባህሪ፣ አንተ በምትፈልገው ስብዕና ኢየሱስ ጌታ ነው። አባት ሆይ በኢየሱስ ስም በዚህ ቃል መሰረት ብዙዎች አባት ሆይ ካንተ ዘንድ ለምነው፣ ካንተ ዘንድ ፈልገው፣ ካንተ ዘንድ አንኳኩተው አባ የሚያጡት ነገር ስላሌለ በዚህ ቃል መሰረት አባ ሁሉ አላልክ። ለሁሉ ግን የሚያስፈልገው ባህሪ ቢውልድ ሲደረግ አባ ሁሉም ነገር ይመጣል አልክ። የጊዜ መልእክት አባት ለልጆች ስለሰጠ በመፈለግ ውስጥ ለደከሙ አባ በማንኳኳት ውስጥ በመለመን ውስጥ የደከሙ አባ ዛሬ ካንተ ዘንድ ብርታትና ካንተ ዘንድ ኃይልን ስለሰጣቸው ካንተ ዘንድ አቅምን ስለሰጣቸው አመሰግናለሁ። በጌታ በኢየሱስ ስም የሚለምኑት ነገር ወደ ህይወታቸው እንዲመጣ ለዛ የሚያስፈልገውን ኃይልና ብርታት አባት በጌታ በኢየሱስ ስም የሚያዳብሩበት አንተን በትዕግስት የሚጠብቁበትን ጸጋ እንድትሰጣቸው በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ አንተ ታማኝ ነህ፣ ለቃል ታማኝ ነህ። አንተ ቃልን የምታጥፍ አይደለህም። በቃል መሰረት አባት ሆይ ለልጆች በመፈለግ ላይ ለደከሙ፣ በማንኳኳት ላይ ለደከሙ አባት ሆይ በመለመን ላይ ለደከሙ አባ በኢየሱስ ካንተ ዘንድ የፈለጉት ካንተ ዘንድ የለመኑት ካንተ ዘንድ ያንኳኩት ነገር በኢየሱስ ስም እንዲሆንላቸው ጸልያለሁ። ያንተ ክብር በኢየሱስ ስም በቤታቸው ይገለጥ። ኢን ጂሰስ ኔም አሜን። በዚህ ቃል መሰረት በህይወታችሁ እግዚአብሔር ታምራትን፣ ኃይሉን፣ ክንዱን ይገልጣል። በቅርብ ጊዜ ብዙ ምስክርነቶች በቤታችሁ ይሆናሉ። ተባረኩ። ወዳችኋለሁ። ሻሎም